በዚህ ቪዲዮ የዩቲዩብ ቻናል እንዴት ክሬት ማድረግ ወይ ደግሞ መክፈት እንደምንችል ከኢሜል አድሬስ ጀምረን እስከ ዩቲዩባችን ሎጎ ስቴፕ ባይ ስቴፕ አሳያችኋለሁ። እስከ መጨረሻ ማየታችሁን እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ከኢሜል ጀምሬ ነው ማሳያችሁ። ሌትስ ጎ። ኦኬ፣ ኢሜል አድሬስ ለመክፈት መጀመሪያ ጂሜል ላይ እንገባለን። ከዛን ጂሜል ላይ ስንጫን እንደዚህ ጉግል ወርክ ስፔስ ያመጣልናል። ከዛም በኋላ ፕሮፋይላችሁ ላይ ትጫኑና ከዛን አድ አናዘር አካውንት ላይ ትገባላችሁ። ከዛም በኋላ ጉግል አካውንት፣ ሆትሜል፣ ጂሜል ምናምን የፈለገን አሁን የሆሜል ነው የሚከፍተው። እዚህ ጋር ክሬት አካውንት የሚል ላይ እጫናለሁ ማለት ነው። ከዛን እንደዚህ ከፍቶ ሲያመጣልኝ ፈርስት ኔም ላስት ኔም ምናምን የሚል አለ። ከዛን ፈርስት ኔም ላይ አሁን ኢትዮ ብዬ ነው ማስገባው። አዲስ ኢሜል ለእናንተ ለማሳየት ነው እንጂ እኔ አሁን ሌላ አካውንት አለኝ፣ ሌላ ኢሜል አድሬስ አለኝ። ከዛም በኋላ ላስት ኔም ላይ ደግሞ ለርኒንግ ብዬ ነው የምጽፈው። ከዛን በዚህ መልክ ከጻፍኩት በኋላ የኢሜል አድሬሱ ደግሞ እንዴት እንደምጻፍ ሁለቱን አሁን ፈርስት ኔም እና ላስት ኔሙን አንድ ላይ ስታደርጉ ራሱ ኢሜል አድሬስ ይሆናል ማለት ነው። ከዛን እንደዚህ ስታደርጉት ራሱ ሆኗል ማለት ነው። ፓስወርድ ደግሞ ስትጽፉ በጣም ስትሮንግ መሆን አለበት። አሁን አሳያችኋለሁ። ክራይቴሪያ ወይ ደግሞ መስፈርቱን የማይሞላ ከሆነ ዊክ ሆኖ ይታያችኋል፣ ቀይ ሆኖ አያችሁ። አሁን ይሄ ዊክ ነው። አያችሁ፣ የምትጽፉትን ነገር አረንጓዴ እስኪያመጣ ድረስ ደጋግማችሁ ሞክሩት፣ ምርጥ እስኪሆንላችሁ ማለት ነው። አሁን ኢትዮ 2025 ብዬ ሳስገባ ስትሮንግ አይደለም ብሎ ነው ያመጣልኝ ማለት ነው። ዊክ ነው አሁን ይሄ። ከዛ ሌላ ሞክራለሁ ማለት ነው። ከዛ ኢትዮ ለርኒንግ ኢትዮ 2025 ብዬ ሳደርግ ስትሮንግ ብሎ አመጣልኝ ማለት ነው። ይሄ አሁን ምርጥ ነው፣ በጣም ምርጥ ነው። ሶ ይሄንን ሴቭ ታደርጉላላችሁ። ከዛ የተወለዳችሁበትን ወር ቀንና ዓመተ ምህረት ትጽፋላችሁ። ከዛን እሱን ከጻፋችሁ በኋላ ግን ከ18 ዓመት በላይ ማድረግ አለባችሁ ስትጽፉ ዓመተ ምህረቱን ማለት ነው። ከዛን ኔክስት ትሉታላችሁ። ከዛን ስልክ ቁጥራችሁን አስገቡ ይላችኋል። የምትይዙትን ወይ ደግሞ አክቲቭ የሆነ ይሄ ኢሜሉ መጥቷል አያችሁ። ከዛን ስልክ ቁጥር ስታስገቡ በዛ ስልክ ቁጥር ኮድ ይመጣላችኋል ማለት ነው። ኮዱን በዋትስአፕ ነው ወይስ በዳይሬክት ሜሴጅ ነው የምትፈልጉት ብሎ ይጠይቃችኋል። ይመጣል ማለት ነው። በዚህ መልክ ኢሜል አድሬሳችንን ከከፈትን በኋላ ወደ ዩቲዩብ እንሄዳለን ማለት ነው። የዩቲዩብ ቻናል ክሬት ለማድረግ ዩቲዩብ ላይ ትሄዳላችሁ። ዩቲዩብ ቻናል በነገራችን ላይ ራሱ ኢሜል አድሬስ ወይ ጉግል አካውንት ነው። ከዛን ፕሮፋይላችሁ ላይ ዩ ሚል ላይ ትገባላችሁ። ከዛን ስትገቡት እንደዚህ ይወጣላችኋል። እኔ አሁን ይሄ ኢሜል አድሬስ አለኝ ግን ዩቲዩብ አልከፈትኩበትም ማለት ነው። ሶ በሱ አሳያችኋለሁ። እንደዚህ ታች ስክሮል ስታደርጉ ክሬት ቻናል የሚል አለ። ከዛን እሱን ስትጫኑ ዩቲዩብ ቻናል ሆኗል ማለት ነው። በጣም ቀላል ነው። ግን ዩቲዩብ ቻናል እንደዚህ አድርጋችሁ ከማተው አሁን ያችሁ ቻናል ክሬትድ ይላል። ቻናል ሆኗል ማለት ነው። ግን ያው ምንም ቪዲዮ የለውም፣ ምንም የለውም። ሶ ቪው ቻናል የሚል እንደዚህ ስትጫኑ የዩቲዩብ ቻናላችሁ ይሄ ነው ማለት ነው። ግን ዩቲዩብ ቻናል እንደዚህ አድርጋችሁ ያለ ሎጎ በጣም ያስጠላል አይደል? በዚህ መልክ ዩቲዩብ ቻናል ክሬት ታደርጋላችሁ። አሁን ዩቲዩብ ቻናል ክሬት አድርገናል። ምንድነው አሁን የሚያስፈልገን? ሎጎ። ዩቲዩብ ቻናል ያለ ሎጎ ደግሞ በጣም ያስጠላል። ሶ ሎጎ ክሬት እናደርጋለን ማለት ነው። ሎጎ ክሬት ለማድረግ እናንተ ካንቫ ተጠቅማችሁ ማኑዋሊ መስራት ትችላላችሁ። እኔ ግን ቀለል ያለውን በኤአይ ነው የማደርገውና ሶ ጉግል ላይ ገብቼ ጉግል ክሮም ላይ ገባና ድሪሚና ኤአይ ብዬ ሰርች አደርጋለሁ። ከዛን ይሄ መጀመሪያ ላይ የሚታየውን እሱን ስጫን ከዛ እንደዚህ ይመጣልኛል ማለት ነው። ከዛን ኢሜጅ ጄኔሬሽን ላይ ገብቼ ፕሮምፕት ወይ ደግሞ የምፈልገው አይነት ፒክቸር እዚህ የፕሮምፕት ቦክሱ ላይ ጽፋለሁ ማለት ነው። እኔ አሁን የጻፍኩት ከቻናሌ ጋር የሚሄድ የቻናሌ ስም ያለበት ሎጎ እንዲሰራልኝ ነው እዚህ ጋር ጽፌያለሁ ማለት ነው። የጻፍኩት ነገር ደግሞ አሳያችኋለሁ። ከዛ እንደዛ ጽፋለሁ ማለት ነው።
ጽፌ ከጨረስኩኝ በኋላ ከዛን ቻናሉ ላይ የሚጻፈውን በትልቅ አልፋቤት እጽፍበታለሁ ማለት ነው። ይሄ ቲ ያለበት ላይ ቻናሉ ላይ የሚጻፈውን በትልቁ ኩዊን ሬድልስ ብዬ እንዲጻፍ ሰጠዋለሁ ማለት ነው። ከዛም በኋላ እንደዚህ በዚህ መልኩ አረኩት በኋላ አስፔክት ሬሽዮ መርጣለሁ ማለት ነው። 1:1 ስኩዌር እንዲሆንልኝ ስለፈለኩት እንደዛ እሱን መርጥና ከዛን ጄኔሬት አድርገዋለሁ። ከዛን ለተወሰኑ ሰከንዶች ወይ አንድ ደቂቃ ራሱ አይሞላ ከዛ እነዚህን የመሳሰሉ ሎጎዎች ያመጣልኛል ማለት ነው። አያማምሩ? በጣም ነው የሚያምረው። ይሄኛው ያምራል ግን ሮቦት አለበት እና እኔ የመረጥኩት ሁለተኛና አራተኛው የመጨረሻ ይሄ በዘነ ያለበት በጣም ያምራል እሱ። እነዚህ ሁለቱን ዳውንሎድ አደረኳቸው ማለት ነው። ሁለተኛና አራተኛውን እናንተ የፈለጋችሁትን እንደዚህ በዚህ መልክ የሚመቻችሁን ዳውንሎድ ካደረጋችሁ በኋላ ከዛ ለቻናላችሁ ሎጎ መጠቀም ትችላላችሁ ማለት ነው። በጣም ነው የሚያማምሩት። በጣም የሚገርም ነው ይሄኛ ድሪሚና ኤአይ በእውነት በጣም ምርጥ ነው። እኔ በጣም ነው የምወደው። አሁን ደግሞ ወደ ቻናላችን እንመለስና ሎጎአችንን ሴት እናደርጋለን ማለት ነው። እሱን ለማድረግ ያው ወደ ዩቲዩብ እንገባለን። ከዛን ዩቲዩባችን ላይ ዩ የሚል ላይ ገብተን ከዛም በኋላ ቪው ቻናል የሚል ላይ እንጫናለን ማለት ነው። እሱን ከተጫንን በኋላ ከዛን እርሳስ ያለበት የስክሪፕቶ መልእክት ያለበት ላይ ስንጫን ኮስተማይዝ ለማድረግ ማለት ነው። ከዛን ይሄ ፒክቸር ያለበት የፒክቸር ቦታ ያለበት ላይ የፕሮፋይላችን ወይ ደግሞ ሎጎአችንን እዛ ጋር ነው የምናስገባው ማለት ነው። ከዛን አሁን የመረጥ ዳውንሎድ ያረኳቸውን ከሁለቱን የፈለኩትን መርጬ እኔ ይሄ ነው የተመቸኝ እሱን አደርገዋለሁ ማለት ነው። እሱን ሴቭ ታረጉታላችሁ። ከዛን ይሄው ሆኗል ማለት ነው። ባነሩን ደግሞ ሌላ መርጠበታለሁ ማለት ነው። የባነሩ ቦታ ማለት በዴስክቶፕ ወይ ደግሞ በኮምፒውተር ሲታይ የትኛው እንደሚያሳይ በቲቪ ሲታይ እንዴት እንደሚሆን በዴስክና በኮምፒውተርና በቲቪ ነው የሚያሳየው ያ እኔ የመጀመሪያው ነው ለሁለቱም የተጠቀምኩት። እናንተ እንደ ፍላጎታችሁ የፈለጋችሁትን መጠቀም ትችላላችሁ። አሁን እንደዚህ ሆኗል ማለት ነው። አሁን ዩቲዩባችን ሬዲ ሆኗል ማለት ነው። ቻናላችንን ቪው እናድርግና አያችሁ እንዴት እንደሚያምር። በዚህ መልክ ዩቲዩብ ቻናላችሁን ክሬት አድርጋችሁ ከዛም በኋላ ቪዲዮ መልቀቅ መጀመር ትችላላችሁ ማለት ነው። በዚህ መልክ ነው እንግዲህ የዩቲዩብ ቻናል አከፋፈት እንደዚህ ነው የሚከፈተው። ቪዲዮ ክሬት እዚህ ጋር ነው የምታደርጉት። ከዛም በዚህ መልክ ዩቲዩብ ቻናላችሁን አዲስ ከፍታችኋል ማለት ነው። በዚህ መልክ ዩቲዩባችንን ጨርሰን ቪዲዮ መልቀቅ እንጀምራለን ማለት ነው። ያልገባችሁን ነገር ጠይቁ። ቪዲዮውን እስከ መጨረሻ ካያችሁት ወዳችሁታል ማለት ነው። ላይክ እና ሰብስክራይብ ማድረግ እንዳትረሱ። ባይ